ባለቤትሽ አንዳንድ ቢዝነስ ለመሞከር ይሯሯጣል ነገሮች ተይዟል። በትክክል አንቺ መንፈስ ቅዱስ ለምን ትንሽዬ ሱቅ አይሆንም? ለምን የሆነ ነገርም ቢሆን እንዳደርግ አታደርገኝም? ጸሎትሽ ያ ነው። ባለቤትን አረብ ሀገር አየኋት። ምክንያቱም አረብ ሀገር ላይ የተደገሰ የሞት ድግስ አየሁ። ቤተሰብ በእነ ተስፋዬ በኩል የመጣ ሰው ነበረ ወደ ህይወትሽ። ትክክል አይደል? ይሄን ሰው ያግቢ ብሎሽ አንቺ ይሄን ሰው ያገባሽ። አዎ ቤሩት የሚባል ሀገር ታውቂያለሽ? አዎ አውቃለሁ። ታምሜ ነው የመጣሁት እንጂ ያኛው በጣም የዋህ ነው ጥላ ሄደችው። ይሄኛው ደግሞ ኢቭን ከሷ ሳንቲም የሚጠይቅ ነው። ሙባረክ አሊ ሙባረክ እንደዚህ ተብሎ የሚጠራ ሰው አየሁ። በአንቺ ህይወት ላይ ያስደገመውን ድግምት በሙሉ አፍርሻለሁ። ህይወት ይችላል። መንፈሳዊ ዓለም ላይ አንቺን አየሁ፣ ባለቤትሽን አየሁ። ይሄን ሁሉ ያየው መጀመሪያ እንደ ሱቅ ነገሮች አየሁ። ሱቅ አየሁ። ምንድነው? በፊት ሱቅ ስንሰራ ነበር ክፍለ ሀገር ላይ። አዎ ሱቅ ነበራችሁ። አሁን እሱን እየሰራችሁ አይደለም። ባለቤትሽ አንዳንድ ቢዝነስ ለመሞከር ይሯሯጣል። አሁን ነገሮች ተይዟል። በትክክል የሚገርም ጭንቅላት አለው። የዋህ ነው። ይሮጣል። በትክክል እውነት ነው። ምንም ነገር የለም። ምንም ክሳራ ነው። በቃ ምንም ነገር የለም። ራካቶንዶሮ ቦሳቴ ይደክማል። ቡም አንቺ መንፈስ ቅዱስ ለምን ትንሽዬ ሱቅ አይሆንም? ለምን የሆነ ነገርም ቢሆን እንዳደርግ አታደርገኝም? ጸሎትሽ ያ ነው። ቢኮዝ አንቺ ጋርም ሲመጣ አሁን ጥሩ ትንቀሳቀሽ ነበር፣ ግን ነገሮች የተዘጉ ነው። በትክክል እግዚአብሔር ትክክል ነው። ከባለቤትሽ በፊት ለአንቺ ሚሊዮኖች ሲለቀቁ አይቻለሁ። አሜን ሃሌሉያ አሜን አይቻለሁ። አሜን ያና ለምን እንደሆነ አላውቅም። አንቺን ያየውሽ አጠገብሽ ፓስተር ሪችን አየኋት። ፓስተር ሪች እሷን አየኋት። አንቺ አጠገብ ፓስተር ሪችን አየኋት። አሜን ምን ማለት እንደሆነ ነገሽ ሙላቱ የሚባል ሰው ታውቂያለሽ? አባትሽ ነው። ፕሮፌሰር ሜጀር ፓሪኮ ሳሊብራዲያና ማንቴ ከዚህ በኋላ ፋይናንሻል ነገርሽ ተለቋል። ሃሌሉያ አንዲት ትርሲት ተብላ የምትጠራ ሴት አየሁ። እነግርሻለሁ። ቢኮዝ አሁን ብጠይቅሽ አታውቂያትም። አንቺ የምታውቂው ሊሻንን ነው። ሊሻን ደግሞ አንቺ ነሽ። አንቺ የምታውቂው ማን ነው? ሊሻንን ነው። አሁን ስለ ሊሻን አይደለም የምናወራው። ትርሲት በምትባል ሴት በኩል ከባድ ፋይናንስ ይለቀቅልሽ አይቻለሁ። አሜን ሃሌሉያ አሜን ትርሲት በምትባል ሴት በኩል ከባድ ገንዘብ ወደ አንቺ ሲመጣ ይቻላል። አሜን ሱቅ ያለው አሜን እግዚአብሔር ሲያበለጽግሽ ያለው አሜን ከዚህ በኋላ አንቺ ከባድ ፋይናንስ አሜን ተለቀቀ በሉ። አሜን ምን ነገር ነው ልንገርሽ፣ እዚህ ሸሽ እንዳጠፊሽ። እሺ ቢኮዝ መንፈስ ቅዱስ እጅግ በጣም ባለጸጋ ሲያደርግሽ ይቻላል። አሜን ሕያው እግዚአብሔር ምስክሬ ነው። እጅግ በጣም ሚሊዮነር ስትሆኚ ይችላል። አሜን ሃሌሉያ አሜን ማለትም ላይክ ኢቨን አንቺ እንኳን ኮንፊውዝድ ብሮቹ ከየት ነው የመጣው ብለሽ እስክትገረሚ ድረስ አሜን እግዚአብሔር ሲያበለጽግሽ አይቻል። አበለጸገሽ አሜን ሃሌሉያ እና እንደ ነብይ መሬት ሲመጣ ይቻላል። አሜን ሌላ ከተማ እዚህ ከተማ ውስጥ መሬት ሲመጣ ይቻላል። አሜን ከዚህ በኋላ ያንቺና የባለቤትሽን ፋይናንስ አንቀሳቅሻለሁ። ነገራችሁ ተለቋል። አሜን ተባረኪ። አሜን ናስኪና አንተ ቢኮዝ እያየሁ መንፈሳዊ ዓለም ላይ የሞት መንፈስ ያለው ይሄ የሞት መንፈስ ደግሞ አረብ ሀገር ያለው እዛ ጋር ነው። ዛሬ ነው የመጣው? እሺ ከየት ነው የመጣው? እቺ ምን ነች? ባለቤቴ አረብ ሀገር ያየው። አረብ ሀገር ነው። የት ነው ያለችው? አረብ ሀገር። ጽሁፍ አለ እዚህ? የለም። አረብ ሀገር ነች። ባለቤትን አረብ ሀገር አየዋት። ለተንቢ ፕሮፌሰር ሜጀር ምክንያቱም አረብ ሀገር ላይ የተደገሰ የሞት ድግስ አየው። ባለቤትህ ሊነጥቅህ የሚፈልግ የሞት መንፈስ አረብ ሀገር ላይ ይቻል። ባይዘው ከዚህ ፕሮግራም በኋላ አንዳንዶች አይኖች እንደዚህ ይከፈታል።
2 ዓመት አየው። እነዚህ 2 ዓመታት በአንተ ህይወት ላይ ያለፉት 2 ዓመታት እጅግ በጣም አስጨናቂ የሚባሉ ዓመታቶች ናቸው። ትክክል። ነገሮች ዜሮ የሆኑበት ዓመታቶች ዜሮ ባዶ ባዶ እና ከዛም አልፎ አረብ ሀገር ካለችው ባለቤትህ ጋር ደግሞ የሚያጨቃጭቅህ መንፈስ አለ። እውነት ነው። የሚያጨቃጭቅህ መንፈስ አለ። እውነት ነው። እውነት ነው። እንዳትስማሙ ለማድረግ የሚሰራ መንፈስ ያለው በቃ ሁሌ ራሴን አጠፋለሁ ትላለች እሷ። እኔ ምንድነው ያልኩት? የሞት ምን ትላለች እሷ? ራሴን አጠፋለሁ ትላለች። ባለቤትህ ነች እንደዛ የምትለው። እኔ ስጀምር አረብ ሀገር ምንድነው ያልኩት? የሱን ሚስት አሁን ነፃ እናውጣታለን። ከዚህ በኋላ ህይወትን ነፃ አውጥቻለሁ። ባለቤት ላይ ያለው የሞት መንፈስ ተመቷል። በኢየሱስ ስም ኃይል ተሞቷል። ጨለማን አባርሬያለሁ። ቻው፣ ተባረክ። ያንን ፎቶ አምጡት። ያ ምንሽ ነው? አታልቅሽ። ሂጂ እዛ። ሃይማኖትሽ ምንድን ነው? አሁን አመት በቃ 11 ወር ጌታን ከተቀበልኩ። እሱ በራሱ ነው ከኛ ጋር አይኖርም። ኦርቶዶክስም አይደለም፣ በራሱ ነው እሱ ከኛ ጋር አይኖርም። ተለያይተናል። በቃ መጡ። እዚህ አዲስ አበባ ነው የሚኖረው፣ አብሮ ከኛ ጋር አይኖርም። ሌላ ሰው ነው የማየው። አንቺ ትልቁ ያጠፋሽ መቼ እንደሆነ ልንገርሽ። አንድ ተስፋዬ ተብሎ የሚጠራ ሰው አየው። ትክክል። ምንድነው ትክክል? ዘመዴ ነው። ዝምድናችሁ ምንድን ነው? የሩቅ ዘመድ ነው። በቤተሰብ በነ ተስፋዬ በኩል የመጣ ሰው ነበረ ወደ ህይወትሽ። ትክክል አይደለ? ይሄን ሰው ያግቢ ብሎሽ አንቺ ይሄን ሰው ያገባሽ። ምን አረግሽው አንቺ? እኔ ትቼው አረብ ሀገር ሄድኩ። ትተሽው አረብ ሀገር ሄድሽ። ይሄ ደግሞ አንቺን በተራሽ ተወሽ። በነ ተስፋዬ ቤተሰብ በኩል ነው ኢቭን የመጣው። ትክክል አይደለ? የነሱ ዘመድ ነው። መጣ፣ አግቢው አሉሽ፣ ቡም ጥለሽው ሄድሽ አንቺ። ትክክል። ቤሩት የሚባል ሀገር ታውቂያለሽ? አውቃለሁ። በምን ነው የምታውቂው? ታምሜ ነው የመጣሁት ሄጄ። ከየት? ከቤሩት። ቤሩት ነበርሽ? ጥለሽው ሄድሽ። ስትመለሽ ይሄኛው ጠበቀሽ። ይሄኛው አይደለ? ምን እንደሚገርም ልንገራችሁ። ያኛው በጣም የዋህ ነው፣ ጥላ ሄደችው። ይሄኛው ደግሞ ኢቭን ከሷ ሳንቲም የሚጠይቅ ነው። እውነት ነው። ትክክል አይደለ? ትክክል። አሁንም ቤት አለ፣ እሱ ይሸጥ እያለኝ ነው። ከኔም ተለይቶ በስልክ ከሷ ሳንቲም ነው የሚጠብቀው። ከዛም ሆነሽ 20 ሺህ ብር ይወስዳል። አንቺሽ የምትረጂው አይደለ? አሁን ቤቱ ይሸጥ እያለሽ ነው። ቤቱ ይሸጥ እያለ ነው። ፍሪጅም ይሸጥ እያለ ነው። ያው በስልክ ነው የሚያወራኝ። እኔ ደግሞ ጥዬው ወደዚህ ስለመጣው ምንም ስለመሸጥ ነገር ምንም እዘጋበታለሁ ስልኩን። አሁን ምን እንዲሆን ልጸልይልሽ? ቤት እና የፋይናንስ ጥያቄ በጌታ በኢየሱስ ስም ፋይናንሻል በርሽን አስከፍቻለሁ። አሜን። ነገርሽን አስለቅቄያለሁ። አሜን። ትዳርሽ ሰላም እንዲሆን ጸልያለሁ። አሜን። ጨለማን አስወገድኩ። አሜን። ነገርሽ ተከፋፍቷል። አሜን። በኢየሱስ ስም አሜን። ሙባረክ አሊ ሙባረክ እንደዚህ ተብሎ የሚጠራ ሰው አየሁ። ባንቺ ህይወት ላይ ያስደገመውን ድግምት በሙሉ አፍርሻለሁ። አሜን። ህይወትሽ ነፃ ወጥቷል። አሜን። ተባረኪ። አሜን። መንፈስ ቅዱስ በሉ እስኪ። ህይወቴን ነፃ አውጣው፣ ታሪኬን ቀይረው፣ እምባዬን አብስ። ፕሮኮቶስ ሳሊክራዲያ ምንኔ አባት ነው። ይታያቸዋል። ምኑ ነው? አባቱ ነው። ምን እንደማይል እንገር። ወላይታ የት ነው ያለው? ወላይታ። ጤንነቱ ላይ ችግር አለ። ለዛ ነው የመጣኸው። ያሟል። ሰላም ነው? እሺ። እድሜ ስንት ነው? 18 የሞላ ነው። 18 ሳይሞላ አንዳንድ ነገሮችን ማድረግ እንደሌለበት አውቃለህ አይደለ? ምን ይሰራ ነው? የከብት እርባታ እየሰራ ነው። የአፍል ንግድም እየሰራ ነው። ያና ሰይጣን ምን ሊያደርግህ እንደሆነ ታውቃለህ? እሺ። ገብቷል አይደል? ምኑ ነው የገባ? አሁን እንተ የተናገርከው። አሁን የከብቱ ስራ ላይ ትኩረት አድርግ። እሺ። እቺን ነገር ህይወትህን ያበላሸዋል። ህይወትህን ያበላሸዋል። ጨርሰናል። ቻው።
ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።